እየተቀመመ እኮ ነው። ሰላም የደምስና ብዝዬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? እስኪ ዛሬ ከኔ ጋር ሁኑ። ግን በነገራችን ላይ ማርያምን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምንድን ነው እኛ በስደት ያለን እህቶቻችሁን ማታበረታቱት? እኛ ስንቱን እንዳላበረታታን ማለት ነው። ዱባይ ነው ፉጀራ። በነገር አሁን ዱባይ አይደለም ያለ ነው፣ ግን የዱባይ ትዝታ አብሮና ያለው ትላላችሁ። ግን በጣም ነው የሚያምረው። ማርያምን የት ነው ይሄ ውሃው ምናምን? ያልሄደ ሰው ይኖራል እዚህ ቦታ። ለምሳሌ እኔ ጓደኛዬ ናት ሄደች ነው ያልሄድኩም። ወይኔ ማርያምን እኛ ሀገር አለ ተወለድንበት ሀገር አባተካም ይባላል እና እሱን ይመስላል የሆነ አረሁ ምናምን ትንሽ፣ ግን ከስሩ ያለው ውሃው ምናምን አይገናኝም። ተራራው ግን ትንሽ ከኛ ሀገር ይመሳሰላል። ዱባይ እኮ ገጠሩ ራሱ ኢትዮጵያን ይበልጣል። ግን ኢትዮጵያን አጣጣሽ እንዳትሉኝ ደግሞ በማርያም ኢትዮጵያን እያጣጣልኩ አይደለም። አዩት እስኪ በደንብ አያምርም? አዩትና እኔም አለው ደግሞ እንዴት አያችሁት? በነፃነት በዚህ ላይ መሄድ የምር ቢጠራኝ ሰው አለ ብዬ አላስብ። የሆነ ነገር አለ ብሎ ሳታስቡ ላይክ አየሩ ጥሩ በሚሆን ሰዓት ሙቀት እንቅስቃሴም በሌለው ሰዓት እዚህ ጋር ሄደው ቁጭ ማለት እንዴት ነው ደስ የሚለው። ማርያምን እኔ የሆነ ሳለ ማለት ነው ጩህ ጩህ ይለኛል እና እንደዛ ሄደ ቦታ ሄዶ ለብቻ የውስጥና አየር በተንፈስ ደስ ነው የሚለኝ። በጣም ነው የሚያምረው። ታዝናኑበት፣ እዩት። ላይክ ባትፈልጉት ማየት ማለት ነው። ሳይለንት አድርጋችሁ ቁጭ ወይ አረቡ ትላላችሁ። ከንዱረውን ወደ ላይ ጥሎት ይሄድ። ግን በጣም ነበር ደስ የሚለው። ጅረቱ ምናምን ስታዩት የኛ ሀገር ትዝ አይላችሁ ማለት የኢትዮጵያ አሁን በማንኛውም ኦሮሚያ፣ አማራም፣ ትግራይም የቱም ቦታ ሄዱ ጅረት አይጠፋም። እንደዚህ ውሃ ያለበት ሸለቆ ምናምን ያለበት ቦታ ስለማይጠፋ እሱ ሲታይ በጣም ነው ደስ የሚለው። እና ያያችሁ ትንሽ ሀገራችሁን እያስታወሳችሁ ጅረት ልብስ ስታጥቡ ያደጋችሁ ምናምን። እኛ ለምሳሌ እንደዛ ነው ያደግነው። እሱን እስኪ በዛው እያስታወሳችሁ ትንሽ ዘና በሉ እና የውሉዬን ላሳያችሁ ብዬ ነው። የምር ግን ውሃው በጣም ነው የሚያምረው፣ ብዛቱ ምናምን። ኢትዮጵያ አሁን ላይ ምርጥ ሆናለች፣ ያው አዲስ አበባ ብቻ ማለት ነው። ዙሪያዋን ሳይሆን ዙሪያዋ ገሃነም ናት፣ ውስጧ ግን አዲስ አበባ፣ መሀከሏ ግን ያው ገነት ናት ማለት ነው። ልክ እንደዛ ናት አሁን ይችም ውሃዋ። ኢትዮጵያም እንደዛ ነው፣ ግን ደስ ይላል። ማርያምን እያያችሁት ዘና በሉበት፣ ደስ ይል። በአካል ቢሆን በተለይ ደግሞ በጣም ነው ደስ የሚለው። እንደዚህ እያያችሁት ምናምን አየሩን አጠገቡ ሆናችሁ የዚህን በጌታ ሆድ እንዴት እንደሚያምር ይሄ ነው። እያያችሁ ምናምን እዚህ ውስጥ እኔ መዋኘት ብችል በጣም ደስ ይለኛል። ግን ከገባው ሞጣ ራሱ አይመስለኝም። ማርያም ያስፈራል። በጌታስ አረንጓዴ እኮ ነው የሚመስለው። አንድ ቀን በጀልባ መሞከር አይቀርም። ግን እኔ ይሄን ባህሪ ምር ገብቼ እንዳልቀር እንጂ በኢየሱስ። ግን ከስር ጠብቆ የሚያወጣኝ ካለ አንድ ቀን ማሰቤ አይቀርም። ዘና እያልን ነው። ለማንኛውም ዘና በሉበት እስኪ። ወይኔ እዚህ ጋር ግን ፍራን ማርያምን አረፋው ሲያምር እየሄዳችሁ ነበር እንዴ? ወእኔን ባይ በነገራችን ላይ ሰብስክራይብ አድርጉን። አዎ የምር አድርጉን። እንሰራለን እንደ እግዚአብሔር መልካም ፍቃድ። ውሸት እኮ አንሰራም ብለን ነው ባዶ ቁጭ ያልነው እንጂ ውሸት ምን ሰራ በጣም ብዙ ነገር ነበረ። ቁም ነገር እናወራ ብለን ነው። አዎ ቁም ነገር ደግሞ የሚያወራ አትወዱም። ችግር እኮ ነው ኢትዮጵያ ሕዝብ። ከባሎቻችን ጋር ብቅ እንላለን፣ ከፍቅረኞቻችን ጋር እንደዛው ያላቸው ከፍቅረኞቻቸው የሌለን ደግሞ እስኪ ትፈልጉልን አላችሁ።
በዩቲዩብ ማለት ነው። አብሮን የሚሰራ ላይክ እንዴት ነው ሙዱ ያለው የገባው ምናምን ትላላችሁ። ከኛ ትንሽ እውቀቱ ያለው ምናምን ከሆነ ችግር የለም። ግን በጣም ነው የሚያምረው። በነገራችን ላይ ማን ነው ይሄ? ብዙዬ ማን ነው ይሄ? የሆነ ወንድ አለ እኮ እኔ ሀይቅ መስሎኝ ነበር። ይሄ ሀይቅ አይደለም። ፉጄራ ዱባይ ማሻአላ ትላላችሁ። ዱባይ ፉጀራን በማታ ያየ በቃ ምንም ማውራት አያስፈልግም። በማታ በጣም ነው የሚያምረው። ቀንም ያምራል፣ ግን ማታ ዙሪያው እኮ ተዞሮ አያልቅም ጭራሽ። በጣም ሰፊ ነው። ቡሄራ ናረ ሙ ፉጀራ ጓደኛዬ ናት ያሳሳተችኝ። በማታ የሚያምረው ፉጀራ ሳይሆን ቡሄራ ነው። ኦኬ ይሄ ፉጀራ ነው፣ ግን እኔ ያወራሁት ስለ ቡሄራ ነው። ቡሄራ ደግሞ ማታ ማታ ነው በጣም የሚያምረው። ሻርጃ ያለው ማለት ነው። ሻርጃ ያለው ቡሄራ በጣም ነው ማታ ማታ የሚያምረው። ዙሪያው በጣም ትልቅ ነው። ይሄን ሳይው እሱ መስሎኝ ነው፣ ግን ይሄ ፉጀራ ነው። ፉጀራ ማለት ላይክ ወጣ ይላል ትንሽ ወደ ገጠራማው ቦታ እንጂ ምርጥ ሀገር ነው። ደስ ይላል ምናምን እንደ ጥርግ በጅ ግን ሲያምር እዚህ ቦታ ሄዶላት ጁስ ይዞ ምናምን ቀዝቃዛ ጁስ ከጎና አድርጎ ራቁቴን ነው ታዲያ እኔ የምፈልገው። ራቁቴን ስላችሁ ላይክ የመዋኛ ልብስ ለብሼ ምናምን ከመዳሞች ጋር እኮ እሄዳለሁ፣ ግን የመዋኛ ልብስ አለ። እጀ ሙሉ ነው፣ ሱሪው ረጅም ነው። እንደዛ ሳይሆን ፈራ እሱን አልፈልገውም። ላይክ በሾርት እዚህ ጋር ብቻ ከላይ ጡት የሚሸፍን ከስር ሾርት ለብሼ ነው እዛ ሌላ ጁሴን ይጠጣ እንጂ ከመዳም ጋር እኮ እረኛ መስዬ በጣም ብዙ ጊዜ ሄጃለሁ። እና ያምራል ግን ማርያም እንጀልበው እኔ ሄጀልበው ነው በሄዱበት መከተል ትላለች ጓደኛዬ። ሰራተኛ ናት እቺ መዳም ናት እንዴ? አሪፍ ኦኬ። እንዴት መዳም የመዳሜ እናት ናት። ኦኬ አያት ናት። ላ የመዳሟ መዳም የመዳሟ እናት የጓደኛዬ እህቴ የመዳም እናት ናት አለች። እኔ ከአያቴ እንዳያቴ እርግናት ያልኩ። በነገራችን ላይ ዱባይ እና አላመት ስንኖር ያላረኩት ነገር ቢኖር ይሄ በጀልባ የሚነዱት ራሳቸውን ችለው አንድ ሁለት ሆኖ በስመ አብ እሱ ሞክሬው ግን ደስ ይለኝ ነበር። ባናና ላይ ማለት በነገራችን ላይ ልጆቹ ናቸው። አሬም ማሻአላ በጣም ደስ የሚሉት። ውሃው ግን በጣም ነው የሚያምረው። ብዛቱ እኮ ሲሄዱ ራሱ አይተሻቸው እንትኖች እነኛ እዛ ያለው የሚሄደው ሞተር ነው እንደሚባል እኔ ማላቀ ግን በሱ መሄድ በጣም ነው ፈልገው። ማርያም ድፈት ካለ ውስጥ ከገባው ሞት ነው አለ። ያወጡኛል እኮ ከኋላ እኮ ይኖራል የሚከተላል ያወጡኛል። ስለዚህ እነሱን ተስፋ አድርጌ አንዴ መግባት አይቀር እንዴ ነው ሰው ተስፋ አድርጌ አልገባም። እግዚአብሔርን ተስፋ አድርጌ ግን ደግሞ እነሱን ያወጡኛል ብዬው በሞትም ያወጡኛል ብዬ እዛ ውስጥ እንዳልቀር ምን ትላላችሁ? ማርያም እዚህ ጋር ግን አረፋው ሳሙና የተደፋ ነው የሚመስለው የውሃው ግን በጣም የሚያምረው። እዚህ እኮ ተራዳለ ወደ ዱባይ ኢንሻአላህ 2 ዓመት አዳርሻለሁ እኮ ነው ኦሬዲ አመት ኢትዮጵያ ከገባሁ 5 ወር ከ2 ወር በኋላ ነው ከነሰለኝ ከአንድ አመት ነው በኋላ እሄዳለሁ። ከኳተር ዱባይ ቅርብ ነው። ዱባይ ጓደኞች ደግሞ አሉን እግዚአብሔር ይመስገን ምርጥ ጓደኞች ለመቀበል ሬዲ ናቸው። እኛ ከሄድን ማለት ነው። እና እናንተ ደግሞ ኳተር ስትመጡ እኛ እንቀበላችኋለን። እዛ ዱባይ የምትቀበሉን በጌታ ግን አንቺ ይጅረብ ወንቱን አያልቅም። ይቺ ማናት? አንቺ ነሽ አሁን ያለፈችው ማርያም ላይ ወንዱ ነጅ ነው እንዴ? ወንዱ ነጅ ነው። ወደዛ ገፈረ አልሰማችሁት ጉድ? የምር ግን ሰብስክራይብ አድርጉ። ቢያንስ የምትችሉ ሼር አድርጉ። ማትችሉ ደግሞ ዩቲዩብ ያላችሁ ግን ትክክለኛ ዩቲዩብ ያላችሁ ሼር አድርጉ። ግን ላይክ ዩቲዩባችሁ
አሪል ካልሆነ ለኛም ጥሩ ስላልሆነ ኦኬ ኖርማል ነው። አታድርጉት። ግን ዩቲዩብ ያላችሁ ሼር አድርጉልን፣ የሌላችሁ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን። ከሰው ቤት መውጣት እንፈልጋለን እንጂ ስንቶቹ እኮ ወጥ ተቀየሩ ትላላችሁ። እኛ ሰው ቤት ነን እስካሁን ድረስ። ስለዚህ ከሰው ቤት መውጣት እንፈልጋለን። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን።